እኔ 29 ዓመቴ ነው። በልጅነቴ የጀመረኝ የዝሙት መንፈስ ሊለቀኝ አልቻለም። አገር ቤት እያለሁ እጨነቃለሁ፣ ግን ምንም አይመስለኝም ነበር። አሁን ግን ስደት ነኝ። ትምህርት ማዳመጥ ስጀምር ኃጢአት መሆኑ ገባኝ። እናም በመጽሐፍ ቅዱስ በዝሙት ከመቃጠል ማግባት ይሻላል የሚለውን ጥቅስ ሰምቼ አገባው። ባሌንም ልወደው አልቻልኩም። የያዘኝም በሽታ ሊለቀኝ አልቻለም። የጀመረኝ የ12 ዓመት ልጅ ሆኜ ነው። አለቅሳለሁ፣ ጸሎት አድርጋለሁ፣ ግን ጸሎቴ ፈጣሪ ጋር አልደረሰም። ለማን ላማክር? ስለት ተሳልሁ፣ ትምህርት አዳምጣለሁ፣ ግን ምንም መፍትሄ አላገኘው። በእንባ ነው እየጻፍኩት ያለሁት ብለዋል። የሚገርም ነው። እኔ በመጀመሪያ ቀዳሚ ስለ ጻፉ የእውነት ክብር አለኝ። ማንም ሰው እንደዚህ ገበናውን ለሰው መግለጽ አይችልም። በነገራችን ላይ ሊቃውንተ ቤተክርስቲያን ምን ይላሉ? የተገለጠን ኃጢአት እግዚአብሔር ይቅር ይለዋል ይላሉ። እኛንን ይቅር ማንለው እንጂ እግዚአብሔር ግን ይቅር ይለዋል። በሰው ፊት የተገለጠን ኃጢአት አንዱም እሱ ነው። ኃጢአት ከተገለጠብህ እኮ በቃ ከተጸጸትክ ካዘንክ ሰው ነው የሰውን ኃጢአት ገልጦ የሚስቀው እንጂ እግዚአብሔር ወዲያውኑ የምህረት አምላክ ስለሆነ በተገለጠ ኃጢአት አይቀጣም ይላሉ። በጣም የሚገርም ነው። እቺ ጠያቂያችን ወይም እኚህ ጠያቂያችን በጣም በሚገርም መልኩ ነው አምነውን በዚህ ልክ መፍትሄ ያገኛለሁ ብለው ይህን ገበናቸውን ለእኛ መናገራቸው በጣም የሚያስደንቃቸው ነው። እግዚአብሔር በቸርነቱ እንዲያስባቸው እንማጸናለን። ግን ለሌሎቹም ትምህርት እንዲሆን ማለት ነው። በመጀመሪያ ደረጃ አንደኛ ቆም ብሎ ወደ ውስጥ ማሰብ፣ ለሌሎቹም ትምህርት እንዲሆን ግን የተወሰኑ ነጥቦችን ማንሳት እፈልጋለሁ። በመጀመሪያ ደረጃ ቆም ብሎ ወደ ውስጥ ማሰብ ያስፈልጋል። ቆም ብሎ ወደ ውስጥ ማሰብ ማለት እኔ እንዲህ ነኝ አይደል? ደግሞ እግዚአብሔርስ የእግዚአብሔርን ቸርነቱን፣ መሐሪነቱን፣ አባትነቱን፣ ጠባቂነቱን ማየት ያስፈልጋል። ልክ ብቻችንን እንደሆን አይደለም ማሰብ ያለብን። በቃ እንደተጣልን፣ እንደተናቅን፣ እንደማንረባ አድርገን የምናስብበትን ስሜት ማጥፋት አለብን። ወደ ውስጥ ማሰብ ብለው እሱን ነው። እግዚአብሔር አለ፣ እግዚአብሔር ቸር ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር ሩሩ ነው። የሱ ፍጡር መሆናችንን ማሰብ አለብን። ሁለተኛው ግን እነዚህ ተስፋ ቢስ የሆኑ ወይም ተስፋ የሚያስቆርጡ ንግግሮችን አሁን ከዚህ ከጻፉልን አስተያየት ተነስቼ ማጥፋት አለባቸው አይባልም። በቃ ለምሳሌ አሁን ሊወሰርኳቸው አሉ። የዝሙት መንፈስ ሊለቀኝ አልቻለም አይባልም። በቃ ይለቃል፣ ምንም ስልጣን የለውም ማለት ነው። ሁለተኛ ባሌን ልወደው አልቻልኩም። በጭራሽ የባልን ፍቅር ማምጣትም ይቻላል። ምክንያቱም በሕግ በስርዓት ተጋብተን እስከኖርን ድረስ ፎሬቨር በቃ እኔ መጀመሪያውኑ ከዝሙት የምጠበቅ መስሎኝ ነው ያገባሁት፣ ግን ይሄ ስሜት አልጠፋም። ስለዚህ ባሌን ወድጄው ልኖር አልችልም የሚል ኮንክሉዥን ላይ ወይም ድምዳሜ ላይ መድረስ የለብንም። ይስተካከላል ይሄም ማለት ነው። ዋናው ትልቁ ነገር በትዳር ተወስኖ መኖር ነው። ብዙ ሰዎች ያቃታቸው ይሄ ስለሆነ ማለት ነው። ፍቅሩ ይመጣል፣ ችግር የለውም። ሶስተኛ የያዘኝ በሽታ ሊለቀኝ አልቻለም፣ ጸሎቴ ወደ ፈጣሪ አልደረሰም። በምን አወቅን? ምነው ማስረጃው? እኔ ልሰማሽ አልቻልኩም አላለም እግዚአብሔር። ስለዚህ ጸሎታችን ወደ እግዚአብሔር የማይደርስበት ምንም ምክንያት የለም። የሁሉንም ጸሎት ይሰማል። ባለፈው ስንሰራ የጸሎት ትምህርቱ ላይ የተጠየቁ ጥያቄዎችን ስንሰራ እግዚአብሔር የሕዝቡንም የአሕዛብንም የክርስቲያኑም ክርስቲያን ያልሆነውም ጸሎት በሙሉ ይሰማል። እሳት የማያቃጥለው ነገር የለም። በዚህ በጰራቅሊጦስ ምሳሌ ሊቃውንቱ ሲያስቀምጡት የማይበላው የማይለበልበው ነገር የለም። እግዚአብሔርን በእሳት የተመሰለው የማይሰማው ጸሎት የለም። ይሰማል፣ ምላሹ ነው እንጂ የሚለያየው። ጸሎትን አይሰማም አይባልም። እግዚአብሔር የቆርኔሌዎስን ጸሎት ሰምቶታል ሳይጠመቅ በፊት አይደል? እንዲጠመቅ ወደ ቅዱስ ጴጥሮስ የላከው እኮ ከመጠመቁ በፊት ነው። ጸሎትን ግን ሰምቶለታል። አሕዛብ ነው፣ ከአሕዛብ ወገን ያለው። የክርስቲያኖችን ብቻ አይደለም ይሰማል እግዚአብሔር። የጠንቋዩንም ተማጽኖ ቢማጸን ማለት ነው ከዚህ ስራ አውጣኝ ቢል ይሰማል። አንተ ጠንቋይ ስለሆንክ አልሰማም አይልም እግዚአብሔር። ሰምቶ ግን የሚመልሰው የኃጢአተኞቹንም ጸሎት እኮ አይሰማም ማለት ውጤት አይሰጣቸውም፣ እንደ ተምኔታቸው አይፈጽምላቸውም ነው እንጂ በጭራሽ አይሰማም ማለት አይደለም፣ አይፈርድም ለማለት ነው። እና አይሰማኝም አይባልም። የያዘን በሽታ ሊለቀኝ አይችልም አይባልም። ስለተሳልኩ ትምህርትም አዳመጥኩ፣ ግን ምንም መፍትሄ የለኝም። አየው፣ ልክ አሁን ሰይጣን የሚፈልገው ይሄን ነው። ትምህርቱም አይጠቅምም፣ ስለቱም የውሸት ነው የሚል ነገር ያመጣል ማለት ነው። በቃ ተስዬ ነበር፣ የት አለ ታዲያ? እንዲያድርጌ ነበር፣ የት አለ ታዲያ? ይሄ በጣም ከባድ ነው። አሁን ይኸውልህ ከዝሙቱ ወደ ሃይማኖት መካድ እየሄዱ ነው ማለት ነው አድማጫችን ወይም ደግሞ ተመልካቻችን። እና እዛው ላይ መቆም ነው ያለብን። በዝሙት እየተፈተንን እንደገና ደግሞ በሃይማኖት የምንፈተን ከሆነ በጣም ከባድ ነው ማለት ነው። ሳይሰማ ቀርቶ አይደለም እግዚአብሔር፣ ስለቱንም ሳይሰማ ቀርቶ አይደለም እግዚአብሔር፣ የምንሰማው ቃል እግዚአብሔርም ሳይጠቅመን ቀርቶ አይደለም። እንዴ የሚሰሙት ቃል እግዚአብሔርማ ጥቅሙ ታየ እኮ። ይኸው ለመፍትሄ እንዲጽፉ አነሳሳቸው ማለት ነው። በመስማቴ ነው አይደለም? በፊት ከ12 ዓመት ጀምሮ ኢማጂን ስሰራው የነበረው ነገር፣ አሁን ግን የእግዚአብሔርን ቃል መስማት ስጀምር ነው የታወቀኝ። ታዲያ የእግዚአብሔር ቃል አይደለም እንዴ? ውጤት እኮ ነው ይሄ፣ የእግዚአብሔር ቃል ውጤት ነው።
ውጤት አለው የራሱ ጊዜ ስላለው ነው። እና እነዚህን ተስፋ የሚያስቆርጡ መጨረሻ ላይ እንደውም ያሉት ምንድነው? ስለተሳልኩ ትምህርት አዳመጡ ግን ምንም መፍትሄ የለውም። አየው ይሄ ከባድ ነው። ወደ ጥርጥር ወደ ክህደት እያንደረደረን ነው ማለት ነው። መፍትሄ አለው በትክክል እግዚአብሔር መፍትሄ አለው። መቼ ነው? እሱ በሚያውቀው ጊዜ ማለት ነው። መፍትሄ የሌለው ችግር በእግዚአብሔር ዘንድ የለም ሲጀምር ማለት ነው። ይሄንን ማምጣት ያስፈልጋል። ሁለተኛ ሶስተኛ ፍጹም ከዚህ በሽታ ሊፈወሱ እንደሚችሉ ማመን ያስፈልጋል። በቃ ማመን አለብን። እመን ብቻ እንጂ አትፍራ አይደል ያለው ያን መቶ አለቃ የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ማመን ብቻ ነው ከኛ የሚጠበቀው። ማዳን የእግዚአብሔር ነው። መቼ ነው ከዚህ በሽታ ምድነው? እሱ እግዚአብሔር ነው የሚያውቀው። ሌላው አራተኛው ራሳችንን መፈተሽ። ምናልባት የምናየው ፊልም ካለ፣ የምናነባቸው መጽሐፍቶች ካሉ፣ የምንሰማቸው የጓደኞቻችን ተጽዕኖዎች ካሉ ውስጣችን ያስቀመጥናቸው ማለት ነው እና የምንውልበትን ቦታ ካላስተካከልን፣ የምናየውን ነገር ካላስተካከልን፣ የምንመገባቸው ምግቦች፣ የምንጠጣቸው መጠጦች፣ እነዚህ ነገሮች በሙሉ መፈተሽ አለብን። ለዝሙት የሚያነሳሱ የሚያነቃቁ፣ በነገራችን ላይ ሽቱ እንኳን ሳይቀር ለዝሙት ያነሳሳል። ሲሰሩት ሰዎቹ በዓላማ ነው የሚሰሩት። የሴቶች ሽቶና የወንዶች ሽቶ ለምን ተባለ? አይ ማን ማንን እንደሚስብ ይታወቃል ማለት ነው። ማን ነው በቅዱሳን ታሪክም በዚህ በማቴዎስ ወንጌል ላይ አይነ ብታሰናክል አውጥተህ ጣላት የሚለውን ትርጓሜ ሲያስቀምጠው መርቲያኖስ የተባለው አባት ልትፈተነው ከመጣች በኋላ በምትቀባው ሽቶ አማካኝነት ነው ፍትወት ፈቃደ ሥጋ መጣበት ይላል። ስለዚህ እሱ የሚኖርበትን ጎጆ እሷ የተቀባችው ሽቶና የእሷ መዓዛ ሲቀይረው አይቶ እግሩን እሳት ውስጥ ከተተ። ጠረኑን ቀየረው ማለት ነው። አየው ኢሚዲየትሊ። እና ያ ፈቃደ ሥጋን ለማጥፋት ማለት ነው። እና አንዳንድ ጊዜ በሽቱ እንኳን ሳይቀር ባለባበስ እንፈተናለን። ስለዚህ ምን ለብሳቸው ልብሶች፣ የምንቀባቸው ሽቶዎች፣ የምንመገባቸው ምግቦች፣ የምንውልባቸው ቦታዎች፣ የምናነባቸው መጽሐፍቶች፣ የምናያቸው ፊልሞች፣ እነዚህን በሙሉ ቼክ ማድረግ ያስፈልጋል። እነዚህን መቀየር ወደ መንፈሳዊነት መቀየር አለብን ማለት ነው። ሰውነታችን ዕጣን እንዲሸት ቤተክርስቲያን መገኘት አለብን። እምነቱን መቀባት አለብን። ጸበል መጠመቅ አለብን። አለባበሳችንን ማስተካከል አለብን። ጸበል መጠጣት አለብን። እነዚህን ነገሮች ሽፍት ማድረግ ያስፈልጋል። ምንድነው የሚባል አባባል አለ። ትንኟን ቤት ውስጥ ትንኝ ሲያስቸግር ትንኟን ለማጥፋት ከመቸገር ትንኟ የምትራባበትን ውሃ ሄደ ማድረቅ አለብን። እሱን ስታደርቅ ትንኞች አይራቡም። የተራቡትም ሊጠፉ ይችላሉ። እዛ ጋር ትንኝ ማራቢያ ቦታ አስቀምጠ ከዛ የተራቡ የሚመጡትን ትንኞች ልከላከል የምትል ከሆነ ግን በጣም ከባድ ነው እና መነሻውን ፈልጎ ማጥፋት። ይሄ ስሜት ስጠግብ ነው ስጠጣ ነው ይሄ ስሜት የሚሰማኝ እና የሆነ ኳይት የሆነ ለራስ የምፈልገውን አይነት አለባበስ ስጠቀም ነው የሆነ ፊልም ሳይ ነው በምንድን ነው የሚነሳው የሚለውን ነገር ቼክ ማድረግ ያስፈልጋል። አምስተኛው ይሄ ጾም፣ ጸሎት፣ ጥምቀት፣ ከንስሐ አባት ጋር መነጋገር፣ ንስሐ መግባት፣ ሲበረቱ ደግሞ ወደ ቁርባኑ መሄድ። እነዚህን ማድረግ ዝም ብሎ ቁጭ ብሎ አይደለም። ሳይጸልዩ ሱባኤ ሳይይዙ ሳይማጸኑ ወደ ስጋው ደግሞ ሳይቀርቡ አይደለም። የመጨረሻ ከባድ ፈተና በምን እንደሚወገር ታውቃለህ? የመጨረሻ ማለት ነው ፍጹም ንስሐ ገብተህ ቁረብ ነው የሚሉ ሊቃውንቱ። ስትቆርብ ያበቃለታል ያ ነገር ማለት ነው እና ወደዛ ህይወትም መምጣት አሁን በግፊት ሳይሆን በስነ ስርዓት ከንስሐ አባት ጋር ተመካክሮ ባለትዳር ስለሆኑ ደግሞ ጠያቂያችን የሚያስቸግራቸው አይመስለኝም። ስለዚህ ተማክሮ ወደ ስጋው ደግሞ መምጣት ያስፈልጋል። ስድስተኛው ልክ እንደሳቸው የሚፈተኑ ቅዱሳን እንደነበሩ ማሰብ። እሳቸው ብቻ አይደሉም፣ ቅዱሳንም ይፈተኑ ነበር በዚህ በዝሙት ማለት ነው። በጣም በሚገርም መልኩ ማለት ነው በቅድስና ደረጃ። እንደውም ስንክሳሩን በአብዛኛው ስናነብ በተለይ መነኮሳትን የሚፈትናቸው በዝሙት ነው። የመነኮሳት ፈተናቸው የታወቀ ነው፣ ሴት ነው። አሁንም እንኳን በዚህ ዓለም ላይ የሚታሙት በዚሁ ነው የመነኮሳት ፈተና ማለት ነው። ስለዚህ ይሄ ለሳቸው ብቻ የተሰጠ አይደለም ማለት ነው። ቅዱሳንም ይፈተኑበት ነበር። እንደውም እኔ ጠያቂያችን በደንብ እንዲያነቡት መፈልገው የሚያዝያ 6 ቀን የሚነበብ የማርያም ግብፃዊት ታሪክ ነው። ከሳቸው ህይወት ጋር ይመሳሰላል። በ12 ዓመቴ ነው ይሄንን የዝሙት ስራ የጀመርኩት ነው የሚሉት። እቺም ሴት በ12 ዓመቷ ነበር የጀመረችው። ከቤተሰቦቿ ጋር ትኖር ነበር። ማርያም ግብፃዊት አሁን ቅድስት ናት። ሚያዝያ 6 ቀን ነው ያረፈችው። በረከቷ በሁላችን ላይ ያድር ይኖርና የእሷን ገድል ተጽፏል በመጽሐፍም ማርያም ግብፃዊት። ፊልምም ተሰርቶላታል። ፈልገው ማየትና ፈልገው ማንበብ በእሷ መማፀን ይጠቅማቸዋል። ታሪኩን ለሁሉም ለማስቀመጥ ያህል በ12 ዓመቷ ነው ዝሙት የጀመረችው ከቤተሰቦቿ እየተደበቀች ማለት ነው። ቤተሰቦቿ ክርስቲያኖች ናቸው። ይሄንን ዝሙት ስትሰራ በጣም እንደ ሱስ ሆኖባት ይላል ወንዶች ወደ እሷ የሚመጡ ወንዶች እንኳን ብታጣ ገንዘብ እየከፈለቻቸው ከእሷ ጋር እንዲተኙ ታደርግ ነበር ይላል። ይሄ መንፈስ ነው ማለት ነው። አየው ይሄንን ካልሰራች ካልፈጸመች አትተኛም ነበር ይላል እና እስከዚህ ድረስ እንግዲህ አሁን ትዳርም ቢይዝ አልተወኝም ያሉት ጠያቂያችን ከዚህ የተነሳ ነው። እርኩስ መንፈስ ነው ማለት ነው እና
ከዕለታት አንድ ቀን ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ሊሄዱ የሚሹ ሰዎችን ገለጠላት ይላል። እንግዲህ ወደ 20 ምናምን ዓመት ነው የቆየችው፣ በ12 ዓመቷ ጀምራ ማለት ነው። በኋላ እድሜዋን አስልተን እናስቀምጣለን። 20 ምናምን ዓመት በዚህ ስራ ውስጥ ነው ያለችው። አንድ ቀን ግን ወደ ኢየሩሳሌም ጉዞ የሚሄዱ ሰዎች ሲነጋገሩ ሰማች። እግዚአብሔር አደረሳት እዛ ድንገት ማለት ነው። ስታልፍ ለእሷ ለስጋዊ ስራ ማለት ነው። ሰዎች ተሰብስበው ስለ ጉዟቸው ያወራሉ። ሰማች። ወደ ኢየሩሳሌም የሚሄዱት ከጌታ መቃብር ከተወለደበት ከተጠመቀበት በረከት ለማግኘት መሄድ እንደምትፈልግ አሰበች። መሄድ ፈለገች ማለት ነው። ግን ኃጢአተኛ ነች። በጣም የሚገርመው ልክ የሚሄዱበት ቀን ላይ ተቀጣጥረው በመርከብ ሲሳፈሩ አብራቸው ገባች ይላል። እቺ ሴት ዘማዊት ነች፣ ዓለማዊት ናት። ወደ ገዳም ሲኬድ መደረግ የሚገባውን ነገር አታውቅም። ባለፈው የሰራነው ስራ አለ ከጉዞ ጋር እንደውም በጣም የሚገርም ነው። እና ዝም ብላ ተሳፍራ ገባች። በጣም መጠንቀቅ አለብን። ጉዞ ስንሄድ አብረውን ያሉ ሰዎች ነጠላ ስለለበሱ ብቻ ክርስቲያኖች እንዳይመስሉን፣ ህሊናቸው እንዳንጎዳቸው መጠንቀቅ መቻል አለብን። ከየት እንደመጡ አናውቅም። እግዚአብሔር ጠርቷቸው ነው እነዛ ሰዎች ያመጣቸው። በጣም መጠንቀቅ አለብን። እነዛ ስለ ጉዞ ነው የሚያወሩት። በመርከብ ተሳፍረው እየሄዱ ጉዞው ቀጥሏል። መሀል ባህር ላይ ሲደርሱ ማለት ነው ወደ ኋላም ወደ ጎንም የማይባልበት ላይ ሂሳብ መጠየቅ ተጀመረ ማለት ነው። ገንዘብ ክፈሉ ሲባል አሁን ጉዞ ከተጀመረ በኋላ ረዳቱ ሂሳብ እንደሚቀበለን ማለት ነው። እና ሂሳብ ሲጠይቋት እኔ የለኝም ማለች። በጣም ተገረመ የመርከቡ ሰራተኛ። እንደ ሳይኖርሽ ማን ግቢ ያለሽ? ጭቅጭቅ ተነሳ ማለት ነው። እኔ ምንም ገንዘብ የለኝም፣ ከፈለጋችሁ ግን ሰውነቴን እንደፈለጋችሁ ማድረግ ትችላላችሁ ብላ ያው ሴትነቷን እንደ ገንዘብ አቀረበችው ይላል። ለነዚህ ሰዎች ጥሩ ኦፖርቹኒቲ ጥሩ እድል ነው ማለት ነው። ለነዚህ መርከብ ሰራተኞች እንዲህ አይነት ነገር ሲገኝ በጣም ጥሩ ነገር ነው ብለው አስበው እሷን ወደ ውስጠኛው የመርከቡ ክፍል አስገብተው እየተፈራረቁ በዝሙት ከእሷ ጋር ወደቁ ይላል። ተመልከት፣ ተጓዦቹ በሙሉ መንፈሳውያን ናቸው። ጉዞው ወደ ኢየሩሳሌም ነው። መርከብ ውስጥ ግን ዝሙት ይሰራል። በጣም የሚገርም ነው። ይሄ ከኛ ህይወት ጋር ነው። መኪና ውስጥ ምን እንደሚደረግ አናውቅም። መንገድ ላይ ምን እንደሚደረግ አናውቅም። አድረን ስንሄድ የምናደርጋቸውን ነገሮች አናውቅም። እግዚአብሔር ነው የሚያውቀው። ከማ ጋር እንዳለ አናውቅም። መርከቧን ማስመጥ ይችል ነበር እግዚአብሔር፣ እሷንም እንዳክርማ መሰንጠቅ ይችል ነበር። ግን ምንም አላደረግም። የመርከብ ሰራተኞቹ በደስታ ያንን እድል ስላገኙት ማለት ነው ጉዞውን አደረጉ። ሰውነቷን አሳልፋ ሰጣቸው ማለት ነው። መጨረሻው ኢየሩሳሌም ስለሆነ መርከቧ ኢየሩሳሌም ደረሰች። ወረዱ። እነዛ ሰዎች በሙሉ ወደ ገዳሙ በደስታ መዝለቅ ጀመሩ ይላል። እሷም እንደ ሌሎቹ ተጓዦች የመጣችው ለዛ ስለሆነ ማለት ነው ወደ ገዳሙ መጓዝ ጀመረች ማለት ነው። እና ሁሉም ከገቡ በኋላ ግን እሷ ልትገባ ስትል የማይታወቅ የእግዚአብሔር ኃይል ከገዳሙ በር ላይ ገፈተራት ይላል። እና ራሷን የምታገኘው ከገዳሙ ውጪ ነው። ብንን ስትል ከወደቀችበት ከገዳሙ ርቃለች። እንዲህ የምነካኝ ብላ እንደገና ተነስታ ደግሞ አሁንም ወደ ገዳሙ ስትሄድ አሁንም አንስቶ ገፈተራት ይላል። 3 ጊዜ እንደዚህ ያደርጋት ይላል። 3 ጊዜ እንደዚህ ሲያደርጋት ስንክሳሩ ላይ ስናነብ በጣም የሚያሳዝን ቃል አለው። መማፀን ጀመረች። ወደ ሰማይ አይኖቿን አነሳችና ወደ ራሷ ተመለከተችና ለካ እኔ ኃጢአተኛ ነኝ፣ ለካ እዚህ ጉዞ ላይ መሳተፍ አይገባኝም ነበር። በጣም ማልቀስ ጀመረችና ቀና ስትል የእመቤታችንን ስዕል በሰማይ ሰሌዳ ላይ ተመለከተቻት ይላል። እንግዲህ ባክግራውንዷ ከክርስቲያን ቤተሰብ ነው የተገኘችው። ታውቃታለች። ስታያት በጣም ደስ አላትና ኢሚዲየትሊ ወደ ጸሎት ሄደች ማለት ነው። እንዲህ አለች ነው የሚለው ስንክሳሩ። አምላክን የወለድሽ እመቤቴ ሆይ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ ለመነች። ዋሳ አቀረበች፣ አስገብኛለች። የሚገርም ነው። እኔ አሁን መታለች። ከዛ ሁሉ ስራዋን አስታውሳለች። መግባት እንደማይገባት አምናለች። ግን ተዋሽኝ የከለከላት እግዚአብሔር መሆኑን አተረታለች ማለት ነው። እኔ በጣም ያስፈራል። አሁን እኛን ልክ እንደዚህ ቢከለክለንስ ማን ገብቶ ያስቀድስ ነበር? አይገርምም? ከቤት ምን ሆነ እንደምንወጣ እናውቃለን። ከየት እንደምንሄድ እናውቃለን። እያንዳንዷን ዝሙት ብቻ አይደለም ብዙ ነገሮችን አድርገን ወደ ቤተክርስቲያን የምንሄደውና ግን የእግዚአብሔር ቸርነቱ አሁን አዲስ ኪዳን ውስጥ ያለነው ሊያስተምር የፈለገውም ነገር ስላለ ማለት ነው። ከዛ ሞከረች። አሁን በመጨረሻው ሁሉም ትቷት ገብቷል። ብቻዋን የቀረችው ይሄን ከለመነች በኋላ ለእመቤታችን ምንም ድምፅ አልሰማችም። በቃ በተስፋ እንደምትቀበላት አምና መግባት ጀመረች ማለት ነው። ስትገባ ያ የከለከላት የእግዚአብሔር ኃይል የለም። ዘልቃ ገባች። እኔ ጥያቄ ልጠይቃውን ተመልካቾቻችንን ቀዳሚ እቺ ሴት ከገባች በኋላ ምን የምታደርግ ይመስልሃል? ሌሎቹ እንደለመድ ነው ሰልፊ ይነሳሉ አይደል? ከገዳሙ ጋር ፎቶ ይነሳሉ። በቃ መጥቼ ነበር ለማለት ማለት ነው። እቺ ሴት ግን ምን የምታደርግ ይመስላል? ተፈቅዶላት ነው የገባችው። ትንከባለላለች፣ አፈሩን ትቀበዋለች፣ እምነቱን ጸበሉን ትጠጣለች። በቃ ያገኘችው እድል ቀላል እድል አይደለም። እንዳትገቢ ተብላ ተከልክላ በእመቤታችን ዋስትና ነው የገባችው።
ጊዜ አይበቃትም። እና በዓል ሲከበር ያው በኢየሩሳሌም የታወቀ ነው። ተጓዦቹም ሲሄዱ በትንሹ 10 ቀን 5 ቀን ይቆያል አይደል? በዓሉ ተከብሮ የበዓሉ ስርዓት ሲያልቅ 5 ቀን 6 ቀን 7 ቀን ቆይቶ ማለት ነው ወደ መርከቡ መጓዝ ጀመሩ ማለት ነው። ሁሉም ተጓዦች ያው ደስተኞች ናቸው። ተሳልመዋል፣ የሚያደርጉትን አድርገዋል፣ ጨርሰዋል። እሷም እንደዚሁ ከዚህ በኋላ የበዓሉ ስርዓት አልቋል። ወጡ፣ ሁሉም ወደ መርከቡ ገቡ። ይቺ ሴት ግን ወደ መርከቡ ተመልሳ ሄደች። ቀጥታ እዛ ቦታ ላይ ቆመች። አትገቢም ተብላ የተወረወረችበት ቦታና እመቤታችን የተማጸነችበት ቦታ ላይ ማለት ነው። ምንድነው ያለችው? ገብቼ ከወጣው በኋላ አንቺ አድርጊ የምትይኝን ነገር በሙሉ አደርጋለሁ ነው ያለችው። በዚህ ቃሏ መሰረት አሁን አድርጊ የምትባለው ነገር ሊኖር ስለሚችል በእሱ ሐሳቤ እዛ ቦታ መታ ስትቆም አሁንም ወደ ሰማይ ቀና ስትል የእመቤታችንን ስዕል አየቻት ይላል። ተጠብቃት ነበር እሷም ማለት ነው። አየው ትታ ብትሄድ ምን አይነት ችግር እንደሚያጋጥማት እግዚአብሔር ብቻ ነው የሚያውቀው። ለዚህ ነው አሁን ቤተክርስቲያን ስንገባ ተሳልመን እንገባለን፣ ስንወጣም እጅ ነስተን እንወጣለን አለ እግዚአብሔር ማለት። ስንገባ ብቻ አይደለም ስንወጣም ልናስበው ይገባል እግዚአብሔር ማለት። በቃ ደረስን፣ ከዛ በኋላ አይደለም መሄድ ያለብን ወደምንሄድበትን ቦታ ሌላ የኃጢአት ቦታ ከሆነ ማሰብ አለብን ማለት ነው። እና እሷም መጣች። ከዛ በኋላ ወደ ሰማይ ቀና ብላ አየች። የእመቤታችንን ስዕል እየጠበቀቻት ነው። 2 ነገር አደረገች ይላል። አንደኛ መሪር እንባን አለቀሰች። ሰው ገዳም ደርሶ ሲመጣ የሚያየው ነገር በትክክል የተገለጸለት ነገር ካለ እሱ ነው በቃ ኃጢአተኝነቱን ያስባል። በዚህ ዓለም ላይ የመኖር ውጤቱ ምን እንደሆነ ይረዳል። ስለዚህ ያለቅሳል። ሊኩራራ ሊኮፈስ አይገባም። እና መሪር ልቅሶን አለቀሰች ይላል። መሪር ልቅሶን አለቀሰች። ረጅም ጸሎት ጸለየች ይላል። አልተጻፈም። እኔ በጣም ማዝነው እሱ ነው። ጸሎቱ አልተጻፈም። ገዳም ደርሶ የመጣ ሰው የሚያደርገው ይሄን ነው። ከዛ በኋላስ ነፍሴን ለማትረፍ እሻለውና ወደ ወደድሽው ምሪኝ አለቻት ይላል እመቤታችንን። ከዚህ በኋላ ነፍሴን ማትረፍ ፈልጋለሁ አለች። አየህ የታያት ነገር አለ ገዳም ውስጥ ማለት ነው። እዚህ ለስጋዋ ነበር የምትኖረው። ረጅም ለቅሶ ያለቀሰችውን በዚህ ምክንያት ነው። ረጅም ጸሎት ጸለየች። እኔ አሁን ነፍሴን ማትረፍ ነው የምፈልገው አለች። ረሳችሁ ስጋዋን ማለት ነው። ስለዚህ እመቤት ሆይ ወደምትፈልጊው ወደምትፈቅጂው ቦታ ወይም ደግሞ ነገር ምሪኝ አለቻት ይላል። ከስዕሏ ድምፅ ወጣ ይላል። እንዲህ የሚል ድምፅ ወጣ፣ ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ። ቃሉ ይሄ ብቻ ነው። ከስንክሳሩ ላይ ቀጥታ ያነበብኩት። ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ አለቻት ይላል። ከዛ ወጣች፣ የዮርዳኖስን ወንዝ ተሻገረችው ይላል። ተሻግራ ልም ያለ በረሃ ነው። ኢየሩሳሌም ስትሄድ አይተው ከሆነ ከዛ ቀጥታ ሄደች። አንድ ሰው መጣና 2 ግርሽ ሰጣት፣ 2 ሳንቲም። ያንን ተቀበለችና አምባሻ ገዛችበት ይላል። ያንን አምባሻ ይዛ ወደ በረሃ ሄደች ይላል። የዮርዳኖስን ወንዝ ተሻግራ ልም ያለ በረሃ ውስጥ ገባች። በዚያ 2 ቀን 3 ቀን እየጾመች ከዛ አምባሻ እየተመገበች አሁንም 2 ቀን ጾማ ከዛ አምባሻ ጥቂት እየተመገበች አምባሻው ሲያልቅባት ደግሞ ስራ ስር ቅጠላ ቅጠል እየተመገበች ማለት ነው። በጣም በሚገርም መልኩ 47 ዓመት ኖረች ይላል። የእግዚአብሔር ታምር ካልሆነ ማን ሊያደርገው የሚችለው? አንዲት ሴት ከሴተኛ ዳሪነት ከዝሙት ወጥታ 47 ዓመት በተጋድሎ መቆየት ማለት ነው።